ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ እንደተለመደው የሰዓቱን አጫጭር መረጃዎች ይዘን መጥተናል። አርዕስቱን በማስቀደም ጀምራለን። ታሪኩ ጋንጋሲ ዝምታውን ሰብሯል። አንድ በውሸት ፒኤችዲ የያዘ ሰው አለ፣ ይፈታ ሲል ጥሪ አቅርቧል። ለመሆኑ ድምፃዊ ታሪኩ ጋንጋሲ የምንጠረጠረው ሰው አለ ሲል ማንን መውቀሱ ነው? መንግስት በአሽከርካሪዎች ላይ ያወጣውን አዲስ መመሪያ ተከትሎ በማህበራዊ ሚዲያ ላይ ታላቅ መነጋገሪያ የፈጠረ የአርቲስቱ ያልተጠበቀ ትችትና የጀርባ ታሪኩ ምን ይዟል እንመለከተዋለን። ነገር ግን ዛሬ የምናያቸው ጉዳዮች በዚህ ብቻ አያበቁም። በተለይ ሀገሪቱ በምርጫ ውጥረት ውስጥ በነበረችበት በዚሁ ሰዓት በኦሮሚያ ክልል ምስራቅ አርሲ ዞን በአሶሳ ወረዳ በአስኮ ወረዳ የተሰማውና የ37 ንጹሃን ዜጎች ህይወት የቀጠፈው አሰቃቂ ጥቃት ማህበረሰቡን እያስለቀሰ ይገኛል። የታሪካዊቷ አብያተ ክርስቲያናት መቃጠል፣ የነዋሪዎች ወደ ጫካ መሰደድ ለምን የመንግስትና የቅዱስ ሲኖዶስ ትኩረት ሊስብ አልቻለም? በስፋት እናጋራለን። በተጨማሪ በትናንትናው ዕለት የተጠናቀቀውን 7ኛው ሀገራዊ ምርጫ ተከትሎ የወጡ መግለጫዎች እርስ በርስ ሙሉ በሙሉ የሚጋጩ ሆነዋል። በአንድ በኩል ብሔራዊ ምርጫ ቦርድ በአማራ፣ በኦሮሚያ በርካታ ቦታዎች ምርጫው በግጭት መቋረጡና የህግ ጥሰቶች ይፋ ሲያደርግ፣ በሌላ በኩል ደግሞ የክልሉ ፖሊስና አንዳንድ ፓርቲዎች ምርጫው ታምራዊ ስኬታማ ነበር እያሉ ይገኛሉ። በዚህ ልክ ደግሞ የፋኖ ኃይሎች ምርጫውን ለማስቆም በጎጃም ብቻ በ59 ቦታዎች ላይ ውጊያ መክፈታቸውን ይፋ አድርገዋል። ለመሆኑ ትክክለኛው እውነተኛ የትኛው ነው? መንግስት ኢትዮጵያን በስኬት መረጠች ሲል ሙሉ በሙሉ ምርጫ ያልተካሄደባቸው የትግራይና የአማራ እንዲሁም የኦሮሚያ አካባቢዎች ሁኔታ ምን ይመስላል እንመለከታለን። እነዚህን ሶስት እርስ በርስ የተሳሰሩና ሀገራዊ መነጋገር የሆነው ጉዳዮች ከነጀርባ ታሪካቸው ወቅታዊ መረጃ ዝርዝር ይዘንላችሁ ቀርበናል። እስከ መረጃው አብራችሁን ቆዩ። ቪዲዮውን ከወዲሁ ላይክ፣ ሸር በማድረግ እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። ወደ ዕለቱ ዝርዝር መረጃና አምራ። በሀገራችን የኪነ ጥበብ ዘርፍ በተለይ በማህበራዊና ፖለቲካዊ ጉዳይ በግልጽ በመንቀፍና የሰላም ጥሪዎች በማቅረብ የሚታወቀው ድምፃዊ ታሪኩ ጋንጋሲ በቅርቡ መንግስት ካወጣው አዲስ መመሪያ ጋር ተያይዞ የሰጠውን አስተያየት በይነ መረብ ላይ ከፍተኛ መነጋገሪያ ሆኗል። የመንጃ ፍቃድ እድሳትና የትምህርት ደረጃዎችን አስመልክቶ የቀረበው ይህ አነጋጋሪ ሀሳብ ምን ይመስላል እንመልከተው። ድምፃዊ ታሪኩ በተለይ በትግራይ ጦርነት ወቅት መከት በሚል የጦርነት ቅስቀሳ ዘፈኖች እንዲዘፍን አዲስ አበባ ላይ ቢጠየቅም ውጊያ በቃን ማለት አዲስ አበባ ላይ ሰላም ጥሪ በማድረግ የሚታወስ ነው። አዳም ወንድሜ ሔዋን እህቴ በሚለው የሰላም ዜማው የሚታወቀው ይህ አርቲስት ከፕሪቶሪያ የሰላም ስምምነት በኋላ ወደ ትግራይ ክልል በመጓዝም በዞን ከፍተኛ አክብሮት ሽልማት ተበርክቶለታል። አሁን ደግሞ የድምፃዊ በመንግስት አዲስ መመሪያ ላይ ያለውን ትችት በማህበራዊ ገጹ አጋርቷል። ሰሞኑን መንግስት ላለፉት በርካታ ዓመታት መኪና ያሽከረከሩ አጠቃላይ በኢትዮጵያ ውስጥ ያሉ አሽከርካሪዎች በሙሉ ድጋሜ ከፍለው ሰልጥነው ተፈትነው መንጃ ፍቃድ እንዲያወጡ መወሰኑ ይታወሳል። ይህን ተከትሎ በርካታ ዜጎች እንኳን ተራው ዜጋ ባለስልጣናትም ያላቸውን ፈቃድ ጥለው እንደ ማንኛውም ተራ ዜጋ ሰልጥነው ማውጣት አለባቸው ማለትም አስተያየት እየሰጡ ባለበት ወቅት አርቲስት ታሪኩ ጋንጋሲ ጉዳዩን ወደ ትምህርት ደረጃ በማዞር እንዲህ ሲል ጽፏል። መንጃ ፈቃድ ድጋሚ ተፈትናችሁ አውጡ ተብሏል። የፒኤችዲ ያላቸውም ድጋሚ ተምረው ይፈተኑ፣ የምንጠረጥረው ሰው አለ በማለት ገልጿል። ድምፃዊ በጽሁፉ ላይ የማንንም ግለሰብ ስም በቀጥታ ከመጥቀስ የተቆጠበ ቢሆን የጽሁፉን መውጣት ተከትሎ በማህበራዊ ሚዲያ ላይ አስተያየት የሚሰጡ በርካታ ታዛቢዎችና ተጠቃሚዎች ግን ጉዳዩን ቀደም ሲል የትምህርት ደረጃቸውና የዶክትሬት ዲግሪያቸው ጥያቄ ሲነሳባቸው ከነበሩት የሀገሪቱ ከፍተኛ መሪዎች ጋር በማያያዝ የራሳቸውን ግምት ትንታኔ እየሰጡ ቀጥሏል። ይህ የአርቲስቱ አስተያየት በአሽከርካሪ ላይ ጣለውን አዲስ መስፈርት ለመንቀፍ የተጠቀመበት ምሳሌ አነጋገር ይሆን ወይም የፖለቲካ ትችት በይነ መረብ ላይ ግን ሰፊ ክርክር መፍጠሩ ቀጥሏል። ለመሆኑ ታሪኩ ማንን ይሆን ይህንን ያለው? አስተያየት መስጫው ላይ ሀሳባችሁን አጋሩን። ወደ ቀጣይ መረጃ ስወስዳችሁ በኦሮሚያ ክልል ምስራቅ አርሲ ዞን በአሶኮ ወረዳ ከትናንት ግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታይ ላይ ተነጣጥሮ በተሰነዘረ መጠነ ሰፊ ጥቃትና አሰቃቂ ጥቃት እስካሁን ከ37 በላይ ንጹሃን ሰዎች ህይወታቸው ማለፉ መሰረት ሚዲያ በዛሬው ዕለት ዘግቧል። በተለይ ደግሞ ይህ አይነት ጅምላ ግድያ፣ ዘግናኝ ጭፍጨፋ የተገደለበት ወይም የተፈጸመበት የከንቲባ አዳነች አቤቤ የትውልድ ቦታ መሆኑ በርካቶችን እያነጋገረ ቀጥሏል። የሁሉ ሲሆን አዳነች አቤቤ ዝምታን መምረጧ ወይም ደግሞ ጉዳዩን ቢያንስ አለማውገዟ በርካታ ጥያቄ አስጭሯል።
በጥቃቱ በአሶኮ ወረዳ በሚገኙ በጠላታ ገብርኤልና በኩፍቲና መድኃኔዓለም አካባቢ ከፍተኛ ውድመት ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናት ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢ በቀጥታ የተገኘ መረጃ ያሳያል ሲል መሰረት ሚዲያ ዛሬ ይፋ አድርገዋል። የጥቃት ትናንት ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኝ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ተገልጿል። ለመሰረት ሚዲያ በደረሰው ወቅታዊ መረጃ መሰረት በዛሬው ዕለት በዘዲቦ፣ በሪቻ ሚካኤል፣ በሱንቴ ማሪያ፣ በቦግዶ አቦ፣ በሌንጆ ኦዳ፣ በጂሶና በኳስድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ቀጥሏል ተብሏል። የአካባቢ ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸው ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙም ታውቋል ብሏል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆን የመንግስት ካድሬዎች አካባቢ በማረጋጋትና ዋስትና መስጠት ስም ነዋሪውን እንዲዘናጋ ማድረግ ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል ማለት አንድ የአካባቢ ምንጭ በስልክ ተናግሯል። በዚህ ዙሪያ ትናንት ማምሻውን የወጡ ተጨማሪ ዘገባዎች ደግሞ የዚህን ጥቃት መነሻ አጠቃላይ የጀርባ ታሪክ በተመለከተ ተጨማሪ ማብራሪያ ይሰጣሉ። በአሁኑ ወቅት በአገሪቱ ያለው አጠቃላይ ትኩረት ወደ አገራዊ ምርጫው ማላቱንና በዚህ ሳቢያ በአካባቢ የተፈጠረ የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ መጠቀም በጥቃቱ ላይ መሰማራታቸውን ይፋ አድርገዋል። ይህ በምስራቅ አርሲ ዞን አስኮ ወረዳ በሚገኝ አካባቢ በኦርቶዶክስ እምነት ተከታይ ላይ ያነጣጠረው መጠነ ሰፊ ጥቃት በአገራዊ ምርጫ ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑ መረጃዎች አሳይተዋል። በወረዳው ስር በሚገኝ ጠላት ጫፋ ቀበሌ በተፈጸመ ጥቃት የኦርቶዶክስ እምነት ተከታይ መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸው፣ ከብቶቻቸው ጨምሮ በርካታ ንብረቶች በታጣቂዎች እየተዘረፉ መሆኑ ተረጋግጧል ብሏል መሰረት ሚዲያ በዘገባው። በዚህ የተነሳ ነዋሪዎች አካባቢ ሙሉ በሙሉ ለቀው ሱንቴ ወደሚባል ስራ ለመሰደድ ተገደዋል ብሏል። በተመሳሳይ ሁኔታ በዚህ ወረዳ በሚገኝ ካራ ኮፍቴና ቀበሌ ነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠለ መሆኑ ህዝቡ የመድኃኔዓለም ታቦት በክብር ይዞ ህይወቱን ለማዳንና ቅዱሳን ንዋያት ቅዱሳትን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል ብሏል። የጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢ ማህበረሰብ ታሪካዊ መለያ ሆኖም የቆየው የጠላት ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ከነ ታቦቱ በአጠቃላይ ሙሉ በሙሉ ወደ አመድነት ተቀይሯል ተብሏል። ከዚህ በተጨማሪ ካራ ኮፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ አገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎች፣ ልዩ ልዩ ህንፃዎች በተመሳሳይ ሁኔታ በሰዓት እንዲጋዩና እንዲወድሙ ተደርገዋል ተብሏል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃት እንደሚፈጸምበት የሚነገረው የምስራቅ አርሲ አካባቢ አሁንም በአገራዊ ምርጫ ዋዜማና በዕለቱ ዛሬም መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢ ማህበረሰብ እጅግ አሳዝኗል። ነዋሪዎች በአሁኑ ሰዓት በጫካ ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪ ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ድምፅ ሆኖን እባካቸው ማለት ለመሰረት ሚዲያ ድምጻቸውን ምሬታቸውን ያስተላልፉት የአካባቢ ተወላጅ መንግስት የሚመለከታቸው የፌዴራል የክልል የጸጥታ አካላት በአስቸኳይ ጣልቃ መግባት ይህንን እየተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ፣ ለተፈናቀሉ በጫካ ውስጥ ለሚገኝ አቅመ ቢስ ህዝብም አስቸኳይ ሰላም የሰብአዊ ድጋፍ እንዲያቀርብ ጥሪ አቅርበዋል። የሁሉ ሲሆን በተለይ ደግሞ አካባቢ ላይ በተደጋጋሚ ኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ተከታይ ህይወታቸው ሲያልፍ ገዢው መንግስት ሊያስቆም አለመቻሉ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ ጠባቂ መባል የሚታወቀው ቅዱስ ሲኖዶስ ዝምታን መምረጡ በርካቶችን አሳዝኗል ተብሏል። በተለይ ደግሞ ይህ ጥቃት የተፈጸመው ከንቲባ አዳነች አቤቤ በትውልድ ስፍራቸው ይህ ሁሉ ህዝብ ሲያልቅ እንግዲህ ቢያንስ ድርጊቱን ማውገዝ ይጠበቅባቸው ነበር በማለት ተቃውሞ ተነስተዋል። ከትናንት በስቲያ ጀምሮ እንግዲህ በኦሮሚያ ክልል ምስራቅ አርሲ ዞን በአስኮ ወረዳ የኦርቶዶክስ እምነት ተከታይና ቤተክርስቲያን ላይ ተነጣጥሮ በታጣቂ የተሰነዘረ መጠነ ሰፊና አሰቃቂ ሰብአዊ ጥቃት እስካሁን ድረስ ደግሞ አሁን ባለው መረጃ የ49 ሰው ህይወት እንዳለፈ ተነግሯል። ይህንም በተመለከተ እንግዲህ በተለይ ደግሞ ከንቲባ አዳነች አቤቤ የትውልድ ቦታዋ በመሆኑም ቢያንስ እንኳ ማስቆም ባይችሉ ይህንን ጉዳይ ማውገዝ ይችሉ ነበር ማለትም ከንቲባ ምንም አለማለታቸው ምናልባትም በዚህ ጥቃት የመንግስት ባለስልጣናት እጃቸው ሳይኖርበት አይቀርም የሚል በርካታ ድምጾች እየተሰሙ ይገኛሉ። ለሞቱት ነፍሳቸውን በአጸደ ገነት እንዲያኖርልን እንዲሁም ደግሞ ለቀሩትም በተለይ ደግሞ አካባቢው ባለስልጣናት ቅዱስ ሲኖዶስም ሌሎችም አካላት ተረባርበው የቀሩት ዜጎች እንዲታደጉ እኛ በሚዲያችን ስም ጥሪ እናቀርባለን።
እንግዲህ ወደ ሀገሪቱ ተካሄደው ሰባተኛው ምርጫና በኢትዮጵያ የተካሄደው ሰባተኛው ሀገራዊ ምርጫ ተከትሎ ከተለያዩ አካላት እርስ በርስ የሚጋጩ መግለጫ ግምገማዎች እየወጡ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ፣ የክልል ጸጥታ አካላት፣ የፖለቲካ ፓርቲዎች፣ ታጠቁ ኃይሎች ስለ ምርጫ ውሎ የራሳቸው የተለያየ መግለጫ እየሰጡ ቀጥሏል። በአንዳንድ አካባቢ ምርጫው በስኬት መጠናቀቁ ሲነገር፣ በሌሎች ቦታዎች ደግሞ በጸጥታ እክል ምክንያት መቋረጡ እየተነገረ ከተለያዩ ወገኖች የተሰጡትን ይፋዊ መግለጫ እንመልከት። የመጀመሪያው መግለጫ የተሰማው ከኢትዮጵያ ብሔራዊ ምርጫ ቦርዱ በሰጠው መግለጫ ለመጀመሪያ ጊዜ በትግራይ ሙሉ በሙሉ በአማራ ክልል በርካታ ምርጫ ጣቢያዎች በመዝለልና በወልቃይት ጠገዴ ምርጫ ሳይደረግም ሰባተኛው ሀገራዊ ምርጫ መከናወኑን ገልጿል። ሆኖም ቦርዱ በአማራ በኦሮሚያ ክልል በነበሩ ግጭቶች የተነሳ በበርካታ ቦታ ምርጫ ሳይደረግ መቅረቱ ይፋ አድርጓል። በቀጣይ ሰላም ሲሆን ምርጫ እንደሚካሄድ የገለጸው ቦርዱ በአንዳንድ ቦታዎች የምርጫ አስፈጻሚ መጎዳታቸውና የተወሰኑ የሕግ ጥሰቶች በታዩባቸው ጣቢያዎች ምርጫው ሙሉ በሙሉ መሰረዙን አስታውቆ ጉዳዩን እያጣራ መሆኑን ገልጿል። በተለይ በቡርጂ ምርጫ ጣቢያ አስፈጻሚ ራሳቸው በምርጫ ጣቢያ በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ ያ ምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል ተብሏል። ይህን ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወስደውን እርምጃ በቀጣይ እንደሚያሳውቅ ቦርዱ አሳውቋል። ሌላው እንግዲህ ትናንት በተለይ እስከ 6 ሰዓት መራዘሙን ተከትሎ ሌሊቱ በመላ ሀገሪቱ ተመሳሳይ ድርጊት የፈጸሙ የምርጫ አስፈጻሚዎች መኖራቸው ከተለያየ አካባቢዎች ጥቆማ ደርሶኛል ብሏል። በአንጻሩ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ እጅግ ስኬታማ መግለጫ ሰጥቷል። መግለጫው እንግዲህ እንደሚያመላክተው ሰባተኛው ሀገራዊ ምርጫ በክልሉ በከፍተኛ ስኬት በሰላምና በታላቅ የህዝብ ተሳትፎ ተጠናቋል በማለት የአማራ ክልል ፖሊስ ኮሚሽን መግለጫ ሰጥቷል። ፖሊስ ለሰራዊቱ፣ ለፌዴራል ጸጥታ አካላት፣ ለህዝቡ የላቀ ምስጋና ያቀረበ ሲሆን ህዝቡ ከጠዋቱ 12 ሰዓት ጀምሮ በነቂስ ወጥቶ በታጋሽነት ድምፅ መስጠቱን አረጋግጫለሁ ብሏል። የጸጥታ ኃይሉ የምርጫው ሂደት ለማደፍረስና ሁከት ለመፍጠር የሞከሩ አካላት የጥፋት ሴራ ቀድሞ በተዘጋጀ ቅድመ ሙሉ በሙሉ ማክሸፉን ገልጿል። በተመሳሳይ በክልሉ የሚንቀሳቀስ የተቃዋሚ ፓርቲ አመራር የአዲሃ ሊቀመንበር አቶ ተስፋውና የዜማ መሪዎች በጋራ በሰጡት መግለጫ ምርጫው ተአምራዊ በሆነ መልኩ ያለምንም ኮሽታ በሰላም በአማራ ክልልና በአዲስ አበባ በሌሎች ሀገሮች ላይ ተጠናቋል ሲሉ ገልጿል። በሌላ በኩል ግን ደግሞ በአማራ ክልል የሚንቀሳቀስ የፋኖ ኃይሎችን በበኩላቸው ምርጫው ለማስቆም በተለያየ አካባቢ ወታደራዊ እርምጃ መውሰዳቸውን የሚገልጹ መግለጫ ወጥተዋል። በጎጃም ያሉ የፋኖ ኃይሎች ብቻ በሰጡት መግለጫ እስካሁንም በትናንትናው ዕለት ብቻ በጎጃም ምድር በተለያየ ዞኖች ስር ባሉ ከ59 በላይ ቦታዎች ላይ የውጊያ እንቅስቃሴ ተደርጓል ብሏል። መግለጫው እንደ ሰከላ፣ አዲስ ቅዳም፣ ዳንግላ፣ አዴት፣ ቆቀር፣ ደንበጫ፣ ፍኖተ ሰላም፣ ሞጣ፣ ቢቸና እና ደብረ ማርቆስ ባሉ በርካታ አካባቢዎች ላይ ግጭቶች መከሰታቸውና በዚህ ምክንያት የምርጫው ሂደት መስተጓጎሉን ጠቅሷል። በትናንትናው የምርጫ ውሎ ዙሪያ ከብሔራዊ ምርጫ ቦርድ፣ ከክልሉ የጸጥታ መዋቅርና ከታጣቂ ኃይሎች የወጡት መግለጫዎች እርስ በርስ በእጅጉ የተራራቁና የተለያዩ ምስሎች የሚያሳዩ ናቸው። የምርጫ ቦርድ የጸጥታ ስጋቶች የምርጫ መስተጓጉሎች በይፋ ሲያምን የክልሉ መንግስትና ፖሊስ በበኩላቸው ሂደቱ በታላቅ ድል ሰላም መጠናቀቁን ገልጿል። እውነታውን ይበልጥ ለማጥራት ቦርዱ በቀጣይ የሚያወጣቸው ዝርዝር የምርመራ ውጤትና ተያያዥ መረጃዎች በቅርቡ የምንከታተልና የምናጋራ ይሆናል። አንዳንድ መረጃዎች ግን በትላልቅ ከተሞች ባህር ዳር፣ ጎንደር፣ አዲስ አበባ ሳይቀር ምርጫው ላይ የመንግስት የምርጫ ታዛቢ በምርጫ ካርዶ ምልክት ሲያደርጉ መዋላቸው፣ በአዲስ አበባ ደግሞ የመንግስት የጸጥታ ኃይሎች ሲቪል ለብሰው የምርጫ አስፈጻሚ ሆነው መገኘታቸው በርካቶችን እያነጋገረ መሆኑን ምርጫ ቦርድ ገልጿል። በተመሳሳይ ትናንት በምርጫው ቀን አዲስ አበባ ላይ በርካታ ብረት ለበስ መኪኖች፣ በርካታ ሰራዊት መታየቱን፣ ህዝቡን በቤት መዋል ከፍተኛ ውጥረት ነግሶ ውሏል በማለት ዋዜማም ዘግቧል። ሌላው እንግዲህ ምርጫውን በተመለከተ መንግስት ኢትዮጵያ መረጠች ማለት እንዲህ በማለት ዛሬ መግለጫ ሰጥቷል። ኢትዮጵያ ከዜጎች የፈለገችው ሁሉ በፈለገችው ጊዜ ሁኔታ የምታገኝ ሀገር ናት ብሏል። በሀገራቸው የተጠየቁትን ሁሉ ለመስጠት ወደኋላ የማይሉ ዜጎች ስላሏት በእጅጉ ኮርታለች ብሏል። ከአድዋ እስከ ህዳሴ ግድብ፣ ከወገን ለወገን መረዳዳት እስከ አረንጓዴ አሻራ የዜጎች ተሳትፎ ጠይቃ ከመሻቷ በላይ ታሳክቶላታል ብሏል። ዛሬ የተደገመው ይህ ነው ብሏል። ኢትዮጵያ ዲሞክራሲ ማንበር በግልጽ ዲሞክራሲ ምርጫ መንግስት መምረጥም ህገ መንግስታዊ ጽኑ መሰረት ማስያዝ ትሻለች። ለዚህ ደግሞ ሰባተኛው ሀገራዊ ምርጫ እንደ ትልቅ አጋጣሚ መጠቀም አስፈልጓት ነበር ብሏል። በምላሹም ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው የዛሬዋን ቀን ሲጠባበቁ ቆይተዋል ብሏል። እነሆ የእናት ሀገር ጥሪን በመቀበል ዜጎች በነቂስ ወጥተው ሲመርጡ ውለዋል። ሌሊቱንም አጋምሰውታል ብሏል። በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምፅ የሰጡበት ልዩ ምርጫ ታሪካዊ ምርጫ ሲል ገልጿል። በኢትዮጵያ ለመጀመሪያ ጊዜ ዲሞክራሲያዊ ምርጫ ተደርጓል ሲል መንግስት በይፋ ከወዲሁ ገልጿል። ምርጫው እንዳይካሄድ ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አለ
አልነበረም። ነገር ግን ኢትዮጵያ ለጠራችሁ ሀገር ወዳድ ኢትዮጵያ የማይቻል ነገር አልነበረምና በስኬት በሰላማዊ መንገድ ተጠናቋል ብሏል። ኢትዮጵያ በሰላማዊ መንገድ መርጠው ኢትዮጵያ አሸንፋለች ብሏል። የኢትዮጵያ ዲሞክራሲያዊ ምርጫ ጥሪ ተቀብሎ ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ህዝብ ህገ መንግስታዊ ስርዓቱ እንዲጸናና ዜጎች በሰላም እንዲመርጡ ምቹ አውድ ለፈጠረ የጸጥታ አካላት ወቅታዊ ትክክለኛ መረጃ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የምርጫው ሂደት ለመሩ ላስተባበሩና ለታዘቡ ሁሉ ኢትዮጵያ ታመሰግናለች ሲል ገልጿል። በማለት ኢትዮጵያ በሰላም መረጠች፣ ታሪካዊ ምርጫ ተደረገ በማለት ሲገልጽ፣ በርካቶች ግን በተለይ ይህ ምርጫ ትግራይን ሙሉ በሙሉ ወልቃይት ጠገዴን ጨምሮ በሌላ በአማራ ክልል በኦሮሚያ ምርጫ ያልተደረገባቸው ቦታዎች ለመሆኑ ኢትዮጵያ አይደሉም ወይ የሚል ጥያቄ ጎርፈዋል። አድማጭ ተመልካቾች በዚህ ጉዳይ ላይ አስተያየት በጨዋ መልኩ አጋሩ። የዛሬው መረጃ ይህን ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛ በያላችሁበት ሰላም ቆዩ።